ነቢያችን ሰለላሁ ግን ጸጉር በአቡበከር ደረት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ወንድሞችና እህቶች እንግዲህ እንደምታውቁት በእጃችን ያለው የነቢያችን ባለደረቦች በነቢያችን ዙሪያ ይላል። እንግዲህ እስካሁን ድረስ 60 ምዕራፍ አልፈናል። 60 ሐለቃ አሁን 61ኛው ነው አሁን በእጅ ያለው እና በነገራችን ላይ ስለ ሰሃባ እስከ 200 ሰሃባ በእጅ ያለው ኢንሻአላህ 200 ሰሃባ ታሪካቸውና ህይወታቸው ታሪክና ስራቸው ድርጊታቸው ጠባያቸው በሙሉ ተዘክራል። ዋናው መልእክቱና ዋናው ጥቅሙ ምንድነው? ልክ አንድ ሰው በአትክልት ቦታ ይገባል፣ በጋርደን ይገባና ከዛ ቱፋህ ይበላል፣ ከዛ ደግሞ ብርቱካን ይበላል፣ ከዛ ደግሞ ሙዝ ይበላል፣ ከዚህም ፍራፍሬ፣ ከዚህም ቅጠላ ከዚህ ያኔ ከሁሉም የሚበቸውና ደስ የሚለው ነገር ይበላል አይደለም። አሁን ደግሞ የሰሃባዎቹ ጠባይ የተለያየ ነው። በፊት መጀመሪያ ሲጀምር እንዳልኳችሁ እውነት ነው የአንድ ሰሃቢ ታሪክ ሰምተህ ያ አላህ እንዴት ነበሩ ማሻአላህ ሲጥም ብለህ ማለፉ በጣም ትልቅ ወንጀል ነው። እውነት ነው። ምንድነው የምናደርገው? ለምሳሌ አሁን በእጄ አብዱላህ ብን መስዑድ የሚባል ሰሃቢ አለ። ከሱ በጣም የታወቀበት አንድ ጠባይ አለ። ከሱ ይህን ጠባይ ነውና በህይወታችን እንተግብራለን አይደለም። ለምሳሌ አቡበክር ሲዲቅ ካነ ሲዲቅ በኢማን ማንም ሰው የማይደርሰው ነበር። ኢማናችን ፖሊሽ ለማድረግ ኢማናችን ለማስተካከል እንጠራለን ማለት ነው። ዑመር ብን ኸጣብ በጣም የፍትህ ሰው ነበር። አገሪቱን 10 ዓመት ከ6 ወር ሲመራ በጣም ፍትሃዊ አሁን የሱ የአገር አመራር በኦክስፎርድ ዩኒቨርሲቲ የተባለው በለንደን እያስተማሩት ነው። እሺ ከዛ በኋላ ሳዕድ ብን ሙዓዝ ሲሞት አርሽ الرحمن የንቀጠቀጠው ሰውየው ለምን? ከሱ ደግሞ አንጠባይ እና ሰሃባዎቹ በሙሉ ከሁሉም እያንዳንዳቸው አጥንተን ባህሪያት አላህ የሚወደው ባህሪያት ማውሰድ ነው እንጂ ከዛ በኋላ የነሱ ጠባይ ለቅመን በህይወታችን ልንተግብር ነው ዋናው መልእክቱ። እሺ እንግዲህ አሁን በእጄ ያለው አብዱላህ ኢብኑ መስዑድ ይባላል። ይህ ሰሃቢ ጀሊል በጣም ከትላልቆቹ አንጋፋ የተባሉ ሰሃባዎቹ አንዱ ነው። ይሰሙሁ الضعيف القوي الفقير الغني ደካማው ላኪን በጣም ጠንካራ፣ ደሃው ላኪን በጣም ሀብታም። ሱብሃንአላህ العظيم እና ይሄን አይነት ጠባይ ነበረው። اذا ذكر ابن مسعود يذكر حب القرآن الكريم ابن مسعود ተብሎ ከተጠቀሰ የቁርአን ፍቅር ከሱ ጋር ይነሳል፣ ከሱ ጋር ይጠቀሳል ማለት ነው። አብዱላህ ብን መስዑድ እንዴት ወደ እስልምና እንደገባ መጀመሪያ ላስታውቃችሁ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከአንድ ቦታ ወደ አንድ ቦታ ሄዱ ነበርና አብዱላህ ብን መስዑድ እረኛ ነበር፣ ፍየሎችና ከብት ይጠብቅ ነበር። አሁን እዛ ሄዱና ገና ሙሽሪክ ነው፣ ነቢያችንም አያውቅም። ነቢያችን ሰለላሁ ዐለይሂ ወሰለም እሱን አያውቁም፣ እረኛ ነው፣ በበረሃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሄዱና ምን አሉት? እባክህ ወተት አጠጣን አሉት። ወሙሽሪክ ወተት አጠጣን ርቦናል አሉት። فقال عبد الله شوفوا يا اخوه وهو مشرك كافر ምንም ስለ እስልምና አያውቅም፣ ስለ ኢማን አያውቅም። ላኪን በተፈጥሮ አላህ የፈጠረለት እምነትና ታማኝነት ምን አለ? ኢኒ ሙእተመን እኔ አይደሉም፣ እነዚህ ፍየሎች እኔ አይደሉም፣ እኔ አደራ ተብዬ የምጠብቃቸው ነው እንጂ የኔ ስላልሆነ አልሰጣቸውም አለ። ነቢያችን ተገረሙ። ሙስሊም አይደለም፣ ኢማን የለውም፣ ምን የለውም፣ ግን ተፈጥሮ እንደዚህ ነበር አብዱላህ። ከዛ በኋላ ታውቃላችሁ የማን እረኛ ነበር መሰላችሁ? ዑቅባ ኢብኑ አቢ ሙዓይጥ የሚባለው ታላቁ ካፍር ሙሽሪክ ለነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው ቱፍ ያላቸው ነው።
ለነቢያችን ሰለላሁ አነ ካፊሩ ቢማ ጂእተ ቢሂ አንተ ባመጣው ኢማን ወላ ላ ኢላሃ ኢላላህ በሱ ካፍር ነው በቁርአን አላምንም ያለ በል ለነቢያችን ሰለላሁ በስጁድ ያሉ በካዕባ ስር በስጁድ ያሉ እና ቆሻሻና ደም ፈርስ ምናምን አንጥቶ ይጣለባቸው ታላቁ ካፍር ነው የሱ ከብት ናቸው የሱ ፍየሎች እረኛ ነበር ሱብሃንአላህ እና ነቢያችን ምን አሉት እንደዚህ አዩትና በቃ አወቁት ይሰውየው በጣም ትልቅ ሰው እንደሚሆን አወቁት هذا قبل الإسلام فماذا نتوقع أن يكون بعد الإسلام يكسلمنا بفيت نو እንደዚህ ያደረገው ከሰለሙ በኋላ ምን ሊሆን ነው አብዱላህ طيب ከዛ በኋላ አያቸውና سيدنا عبد الله بن مسعود አያቸውና ትልቅ ሰው መሆናቸውን አወቀ فقال له علمني አላቸው ለነቢያችን አስተምረኝ ከዛ ከያዝከው ቃላትና ከያዝከው ትምህርት አስተምረኝ አላቸው قال النبي صلى الله عليه وسلم انك امرؤ معلم انتما لعلم تفتركው ሰው ነህ يعني علم ብዙ علم ታጠራቅማለህ ብዙ ዓለም ትሆናለህ አሉት ثم يعرض نفسه للنبي صلى الله عليه وسلم ይሁሉ ከተነጋገሩ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ሲወዳቸውና ማንነታቸው ሲያቅ አመነ أشهد أن لا إله إلا الله وأنك رسول الله بلو ودسل منا قبا مالتنا فانتقل من رعاية الأغنام لشر الناس لا بتأم يترجموا سو يسوء الرنيا ينبروا فيه عبد الله انتقل إلى يعني إلى خدمة خير الأنام خير الإنسان أنها كمدفو سو سر ينبروا وده خير الناس يكونوا نبي صلى الله عليه وسلم يستجون خادم لمهن تشجاع مالتنا عبد الله هو نعم هؤلاء يا جماعة نزين عبد الله بن مسعود بتأم دهانو فقير نو ضعيف نو اسلمنا النزين تشكمونو اسلمنا اسك سيبيريا اسك نورث افريكا اسك عرب اغروش يمن اسك فورس اسك روماويان اسك لنبت درس يا الرسول እነዚህ ሰዎች ናቸው ضعيفዎችና ፈቂሮች لكن عند الله سبحانه وتعالى እንደ ተራራ የሚመዘኑ ሰዎችና አብዱላህ መስዑድ እነሱ ነው እስልምና እስከ ኢትዮጵያ እስከ አፍሪካ ያደረሱት እነሱ ነው ወንድሞች ولذلك አንዳንድ ባለባቶች ትላልቅ የሚባሉ የመካ ሰዎች እነ ወሊድ ኢብኑ ሙጊራ እነ አቡ ጃህል እነ ዑትባ ወሸይባ የሚባሉ ትላልቅ አለ አይደለም የቁረይሾች መሪዎች ሀብታሞች እነሱ መጡና ምን አሉ ለነቢያችን ያ ሙሐመድ ልናምንልህ ከፈለክ አንተን ተከትለህ እስልምናን ለመቀበል ከፈለክ አሉ እነዚህ ደሃ እነ ቢላል እነ አብዱላህ ብን መስዑድ እነ አማር ብን ያስር እነ ሱሄብ الرومي እነ ሰልማን الفارس ደሃ የተባሉ ካንተ አስርቃቸው እኛ ደግሞ ካንተ ጋር እንቀመጣለን እንጂ እኛ የመካ ባለባቶችና መሪዎች ሀብታሞች ጎን ለጎን ከነ አብዱላህ ከነ ቢላል ቀመጥ ነው አለ ነቢያችን ሰለላሁ በጣም እንትናሉ ይጓጓሉ እነዚህ ትላልቅ የመካ ሰዎች እንዲያሰልሙ ያነበራቸው ጉጉትና እንትን ለካ አሉና لكن الله سبحانه وتعالى ربط على قلبه الله سبحانه وتعالى قرآن وردنا تو يا محمد صلى الله عليه وسلم كنزيه فقيروችና ضعيفዎች ለቀቅ እንዳትል እነሱን ይዘህነህ الله دل የሚያጎናጽፈህ يقول سبحانه وتعالى واصبر نفسك مع الذين يدعون ربهم بالغداة والعشي النزيه لتنا كان بصلاة بجهاد بصيام بطروس رأيالنا قم بس بلو عينهن الذي أتطوي ما يعيو يعني بتقام متواضعين هون الصحابة كان السورة رقابل نزيد من قراتشون ده السماء واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجه الله النزيه من ابن مسعود انك السجاء له يا الله انت يا الله وديتا የሚወዱናቸው እነዚህ ትዕቢተኞች ግን ለእንትን ለበረበሽ ነው የመጡ ማለት نعم يريدون وجهه ولا تعد عيناك عنهم አንድ እንኳን አንድ ደቂቃ ፊትህ ዘወር እንዳትል ከነሱ ወደዛ ሀብታሞች ዘወር እንዳትላለው تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا بلو الله سبحانه وتعالى እነዚህን እንዲወድ እነ መስዑድን የነሱ የሳቸው ተከታይ ሆኖ ከነሱ እንዲጓዝ አላህ አዘዛቸው
አብዱላህ ብን መስዑድ ያኒ እስልምና ብሎ ከገባ በጣም የቁርአን ፍቅር በልቡ ተወቀረ ማለት ነው። ቁርአን ሌትና ቀን ቁርአን ይቀራ ነበር። መራ አንድ ጊዜ ሰሃባ ምን አሉ? እዛ ጊዜ እንግዲህ ገና ዳዕዋ የጀመረ ነው። ዳዕዋ የጀመረ እየፈራህ እየተመታህ እየተሰደድክ እየተጨፈጨፍክ እየተመታህ ነው ዳዕዋ የነበረው እዛ ጊዜ። በጣም ትልቁ የፖለቲካ ወንጀል ማለት የዳዕዋ ሙሐመድ ነቢ ምናምን ማለት ትልቅ ወንጀል ነበር እዛ ጊዜ። አሁን ሰሃባ ምን አሉ? ማን ነው ከናንተ እዛ ካዕባ ስር ሄዶ ጮህ ብሎ ቁርአን እየቀራ እነዚህ ቁረሾች የሚያሰማ ጀግናው ማን ነው አሉ። ሁሉም ዝም አለና አብዱላህ ብን መስዑድ ማዕኑ ضعيف በጣም ደካማ አጭር እንትን ነው